ሰላም ፋሚሊ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም፣ ሁሉ መልካም ከኔ ጋር ፈጣሪ ይመስገን አለሁኝ ደህና ነኝ። ዛሬ ማለት ነው ካልናቃችሁኝ የሆነ መልእክት ላስተላልፍላችሁ ነው ማለት ነው። ያው አንዳንድ ጊዜ ምንም ቢሆን ትንሽም ቢሆን የሆነ መልእክት አንድ ላይ አንዱ ለአንዱ እንትን ሲል ትንሽ የሆነ ግንዛቤ እንትን ይላል ብዬ ነው። እና ይሄ መልእክት ደግሞ በተለይ ወረቀታችሁን ካንስላችሁ ለምትወጡ እህቶች ነው። በተለይ ዱባይ ያላችሁ ማለት ነው። አሁን ሁሉም ነገር እንደ ድሮ አይመስለኝም። እኔ ከመጀመሪያው እስከ መጨረሻው ኮንትራት ቤት ነው እግዚአብሔር ይመስገን እየሰራ ያለሁት። ያው ስራም ቢከብድም ግን ያው ግድ እስከሆነ ድረስ እየሰራሁኝ ነው። እና ምንድነው መሰላችሁ የሆነው ከዛሬ አንድ አመት ከምናምን ከኔ ጋር የምትሰራዋ ልጅ ማለት ነው ኮንትራቷን ጨርሳ የራሷን አይዲ ለማሰራት ወጣች ማለት ነው። ስትወጣ በጣም ነበረ ሰዎቹ እምቢ ብለዋት እናሳፍርሻለን ብለዋት አስለቅሷት ማርያምን መሬቱን ነው በቃ ስማን የወጣችው ማለት ነው። በቃ እኔ ማሰራት አለብኝ ውጭ መስራት አለብኝ ምናምን ብላ ማለት ነው መሬት ስማ ነው የወጣችው። በቃ መውጣት ፈለገች የራሷን አይዲ አሰርታ ለማስተካከል ምናምን ውጭ ለመስራት ምናምን ፈለገች እና ከዛ ወጣች። በነገራችን ላይ ፊሊጲን ናት የኛ ሀገር ዜጋ አይደለችም። እና ወጣች ማለት ነው። ከዛ ከወጣች በኋላ በቃ ምንም ነገር እንዳሰበችው አልሆነላት። ገባችኋ? እዚህ ጋር የአይዲ ብር አለ፣ ያወጣችው ብር አለ። ወጥተው በነገራችን ላይ ከኮንትራት ቤት ወጥተው የሚቀጠሩት 2000 ብር ነው አለች እሷ አሁን የተቀጠረችው ማለት ነው። 2000 ብር ትቀጠራለች። የምንድነው የትራንስፖርት 500 ብር፣ የምግብ አለ፣ የቤት ኪራይ አለ። እና በጣም በቃ እንትን ብላ ማለት ነው ተቸግራ ነበረ ከወጣች በኋላ ማለት ነው። ስለሽ ያንን የአይዲን ብር አውጥታ እንደገና ደግሞ የሰራችው ብር አልበቃም ሲላት በጣም ችግር ነው። እና ከዛ ሰዎቹ በጊዜው ጥሩም ነበሩ መጥፎም ነበሩ። በዛን ጊዜ ለሱ እንደዚህ ጥሩ የሚባሉ ሰዎች አይደሉም። ጥሩ የሚባሉ አይነት ሰዎች አይደሉም። እና አሁን ምን ቢሆን ጥሩ ነው? ተመልሳ ወደ እዚችኛዋ ማዳሟ ተመልሳ መጣች ማለት ነው። የዋይድዋን አልከነሰለችም ግን ተመልሳ መጣች። በጣም ከባድ ነው እውነት እመቤቴን። እኔ በሆነ አሁን ያ ሁሉ ነገር ያደረጉኝ አልወጣም፣ ከወጣሁም አልመለስም። ግን እሷ አማራጭ ስታጣ ማለት ነው ተመልሳ ወደ ኮንትራት ቤት ገባች ማለት ነው። አልሙህም ያጋጥማል። ግን እህቶቼ ምንድነው የምመክራችሁ ነገር እኔ እናንተ ስትወጡ ወይ ካልተመቻችሁ ሌላ ቤት ቀይሩ፣ ካንስሌሽን ተቀበሉና ሌላ ቤት መቀየር ይሻላል። አይዲ ካሰራችሁ ደግሞ አንደኛ ገንዘብ ቢኖራችሁ ይመረጣል። ገንዘብ እጃችሁ ላይ ቢኖር ይመረጣል። ሁለተኛ ደግሞ ሙያ ቢኖራችሁ አሪፍ ነው። ሙያ ለየት ያለ ሙያ ማለት ወይ በሹፍርና ሊሆን ይችላል። የአቅማችሁ ካለ አቅም ካላችሁ ወይ ሹፍርና መልመድ ትችላላችሁ፣ መማር ትችላላችሁ ብር ካላችሁ። ዋናው ወሳኙ ነገር ደግሞ ቋንቋ ነው። በነገራችን ላይ ፊሊፒኖቹ በቋንቋ አይታሙም። ግን ደግሞ አሁን ፊሊፒን ሆኖ ቋንቋ ችለሽ ጽዳት ከሆነ አያዋጣሽም። አሁን የኛ ሀገር ልጆች በአብዛኛው ምግብ ይሰራሉ። ምግብ ቋንቋ ከቻላችሁ፣ ምግብ ከቻላችሁ ትሰራላችሁ። በሰራችሁት ብር ደግሞ ወይ መንጃ ፍቃድ ታወጣላችሁ ወይ ሌላ ነገር መሻሻል ይቻላል። እና ገንዘብ ካላችሁ እጃችሁ ላይ ወይ ደግሞ ሌላ ወደ ሱቅም መስራት ትችላላችሁ ማለት ነው። እና አሁን እዚች ጋር ማየት ያለባችሁ እናንተ መጀመሪያ ካንስሌሽን ተቀብላችሁ ብር ተበድራችሁ አሁን ላይ ማለት ነው 10,000 ድርሃም ሆኗል
የመኖሪያ ፍቃድ እዚህ ሀገር እና ብር ተበድራችሁ መኖሪያ ፍቃድ ከምታሰሩ ቢያንስ ያንን ወደ ኢትዮጵያ ልካችሁ የሆነ ነገር ብትሰሩበት ይሻላል። በነገራችን ላይ እኔም ጋር የምሰራው አንድ ጓደኛ ከኔ ጋር አብራ የምሰራው ራሱ እሷን አይታ ወጣ ነበረ እና በዛ ላይ ደግሞ ማለት ነው አሁን ላይ አገሩ ጥሩ አይደለም። ላይ አይዲ ለሚያወጡ ልጆች በጣም አስቸጋሪ ነው የሚሆነው። አንደኛ ይሄ ግርግሩ ምናምን ስላለ በጣም ነው የምትቸገሩት እና አትካንስሉ፣ አትውጡ። ከወጣችሁ ደግሞ ብር ይኑራችሁ፣ ሙያ ይኑራችሁ፣ ቋንቋ ልመዱ ይመስለኛል። እንደዛ ይመስለኛል እኔ ከእናንተ ባላውቅም ማለት ነው። ግን በጣም ብዙ ልጆች እኮ ወጥተው ተቀይረው እናያለን። እና መጀመሪያ ግን ምንድን ነው እኔ መስራት የምችለው? ምን ብሰራ ያዋጣኛል? ምን ባረግ አድጋለሁ የሚለውን ነገር በወሳኝነት ያዙት ማለት ነው ስላችሁ። አሁን ከወጣም በኋላ ተቸግሮ እንደገና ደግሞ ወደ ሌላ እንትን ማለት ትንሽ ቻለንጅ አለው እና አሁን ይቺ ተመልሳ የገባችኋለች ማለት ነው። ምን እንደሚሏት ታውቃላችሁ? ዩኒፎርም ለበሰች ምናምን ነገር ብለው ያወራሉ ማለት ነው። ተመልሳ ገብታ አሁን የምትሰራዋ ልጅ ከዛ ሴትዮዋ እንደውም ያችኛዋ ሴትዮ ማለት ነው ጠዋት አለች እኔ ከላይ የሆነ ቤት አለና እዛ ልብስ የሆነ ልብስ እየተኮስኩ ነበር። እነሱ አላዩኝም፣ ከታች ያወራሉ እናትና ልጅ ማለት ነው። እነሱ አይደለም ይችን አግኝተው በቃ በጣም የሚያናድዱት አረቦች ማለት ነው። እንደውም ግን ከሀበሻ ይሻላሉ፣ ተቀበሏት። እኔ ከኛ ጋር ስር ያሏት እግዚአብሔርን ግን በዚህ አደነኳቸው። ግን ወራቸው በጧት ተነስቼ አለች የእሷ ሴትዮ ማለት ነው መስታወቱ ምናምን አጸደዋቸው። እሷ ዩኒፎርም ለበሰች ምናምን ብላ ታወራታለች ማለት ነው ለእናቷ። እኔ እናቷ ጋር ነው የምሰራው እና ምናምን ብላ ታወራታለች ማለት ነው። በጣም እንትና ተሰማኝ ታውቃላችሁ። ያ እንደዛ አልቅሳ የወጣችበት ቤት እንደገና ተመልሳ ስትመጣ ባይቸግራት ኖሮ ይች ልጅ እንደዛ አልቅሳ ወጥታ አትመለስም ነበር። እና ግን እንደዚህ አይነት ነገር ከማድረጋችን በፊት መጀመሪያ አሁን እሷ ማድረግ የነበረባት ካንስሌሽኗን እንኳን ብትቀበል ሌላ ቤት ቀይራ መስራት ትችል ነበር። ገባችኋ? ያ ማለት ምንም አይነት ወጪ አታወጣም። ያንን ያወጣችውን ወጪ ወይ ወደ ቤተሰቦቿ ትልካለች ወይ የሆነ ነገር ታደርግበታለች። ዛሬ ይጠቅማታል። ገባችኋ? እንዴት አይነት ኪሳራ እንደሚገባ። በዛሬ 10,000 ድርሃም ማለት በጣም ብዙ ብር ነው እና እኔ እንጃ አላቅም በእነሱ፣ በእኛ ግን በጣም ብዙ ብር ነው። እዚህ 10,000 ድርሃም ቢሰራበት እሱ ችግር የለም ብሰሩበት ብንሰራበት ምንም ማለት አይደለም። ግን ካልሰራንበት እሱን አውጥተን እንደገና በዛ ላይ ደግሞ ተበድረን ከዛ አውጥተን አውርደን ነው ያንን ራሱ የምንሞላው እና ከዛ ደግሞ ስራ ሲታጣ አስባችሁታል? ስራ ማጣቱንስ። በነገራችን ላይ እኔ ራሱ ማለት ነው አሁን በቅርቡ ልከነስል ብዬ ማለት ነው በቃ ሌላ ቤት እቀይራለሁ ምናምን ብዬ ማለት ነው። ሴትዮዋ ተይ እዚሁ ስሪ ምናምን ስትለኝ ሰውየው እዚሁ ስሪ፣ አይ በቃ አልፈልግም ምናምን ብዬ ልከነስል ብዬ ከዛም በኋላ ቆም ብዬ ሳስብ እስኪ ቆይ ትንሽ ልረጋጋ ብዬ ነው። ዛሬ ነው እንደውም ወረቀት የሚያልቀው በዚህ አጋጣሚ ማለት ነው ልንገራችሁ ብዬ ነው። እንግዲህ ሴትዮዋ ማለት ነው ወረቀቱን ታሰራም አታሰራም አላውቅም። አልሞህም እንደዛ ነው እላችኋለሁ ውዶቼ። ከፈጣሪ ጋር ብቻ እሱ ያውቃል። እና አሁን ላይ መያዝ ያለባችሁ አሁን ላይ በእናታችሁ ወደዛ ወደዚህ አትበሉ። ዝም ብላችሁ ስራችሁን የያዛችሁትን ያገኛችሁትን በዛው የለመዳችሁበት ስሩ እስከሚያልፍ ድረስ። ምክንያቱም አሁን ላይ እነሱም እየፈሩ ነው፣ ሰዎቹም እየፈሩ ነው። አሁን ባለፈው እኛ ጋር ምናምን የሆነ ማብራት እንኳን ሲጠፋባቸው እንኳን ይፈራሉ። ብቻ እግዚአብሔር እሱ ይጠብቀን። የትም ሆንን የትም ያው ነው፣ የፈረደው አይቀርም፣ እግዚአብሔር ያለው አይቀርም። ግን መጠንቀቁ አይከፋም። ራሳችሁን ጠብቁ በያላችሁበት። ለሌላው ጫት አትዳረጉ።
ምክንያቱም እኔ ከእናንተ አላቅም። በነገራችን ላይ እኔ ማዳም ቤት ነው እንደነገርኳችሁ ስራው ነው። ከእናንተ አላቅም። እናንተን ልመክራችሁ ሳይሆን ግን አንዳንድ ጊዜ አላደል አንዳንድ ጊዜ የሆነ ትንሽ መታገስ ያስፈልጋል። ለሚያልፍ ቀን የማያልፍ ቃላት ጥሩ አይደለም። የማያልፍ ቃላት አገኝ ያኔ የማይሆን ውሳኔ መወሰን ጥሩ አይደለም እና ከቻለን ትንሽ እንትን ብንል ጥሩ ነው ለማለት ነው ውዶቼ። እና እንደዛ ነው። እስኪ እህታችን ሙሉ ተመልሳ መጣለች። አሁን ከተስማማች እንደ በፊት ካላስቸገረቻት ትሰራለች ማለት ነው። እና እስከዚህ ድረስ ነው። ለማንኛውም ፈጣሪ ብቻ እሱ እንጀራችንን ፈትለን ሁሉ ነገር አስተካክሎ ወደ ሀገራችን ያስገባን እንጂ በጣም ማለት ነው በጣም አስቸጋሪ ነው። እውነት ለመናገር በጣም ነው ያሳዘነችኝ። እንደውም በጣም በፊት እኔ ጋር እንጣላ ነበር። በጣም ነበር የምታቃጥረው ከሴትዮዋ ጋር ማለት ነው። ወረኛ ነበረች፣ ታቃጥራለች፣ ሄዳ ትተኛለች፣ ስራ አሰራ ምናምን ነገር በጣም ነበር ምጠላት። ከዛ ሌላ ልጅ ደግሞ የሀገሯ ልጅ እሷ ስትመጣ እሷ ደግሞ ሌላ የተለየች ጥሩ ልጅ እግዚአብሔርን ጥሩ እግዚአብሔር እንትን ያላት ነበረች እና አሁን ያው ተመልሳ መጣችላችኋለሁ። እኔ ለወሬና ለማማት ምናምን ሳይሆን እናንተ አስቡበት። ኮንትራት ቤት የምትሰሩ እህቶቼ ቆም ብላችሁ፣ በእርግጥ ይሰለቻል። ሁልጊዜ አንድ አይነት ነገር፣ ሁልጊዜ አንድ አይነት ስራ፣ ሁልጊዜ አንድ አይነት ነገር ይሰለቻል ሆነን ለመናገር እና ግን ቢያንስ የሆነ ነገር እስከምታስተካክሉ እናንተ በቃ ልባችሁ የሚላችሁ አትራጥባሉ። ጉድ ለምንድን ነው የሚያፋሽገኝ? ምግብ ከሆነ በልቻለሁ እና አትወስወሱ። ያኔ ሰው ያላችሁን ውጭ ላይ እንደዚህ ስራ አለ እንደዚህ ምናምን አለ እንደዚህ ምናምን ማርያምን ጥሩ አይደለም። የሚሰራበት ጊዜ አይደለም። አሁን ላይ ያገኛችኋትን ሰርታችሁ ኮንትራት ቤት እንደው 800 ብር እንኳን ቢከፈላችሁ ቀላል አይደለም ሆነን ለመናገር ማለት ነው። ስራው ይከብዳል አውቃለሁ፣ ግን ቢሆንም አሁን ላይ ተጎዱ ሳይሆን አሉ። ለምሳሌ ምግብ 1500 ብር ይከፈላችሁ አሉ። እንደ እድል ነው እሱና ኮንትራት ቤት ሆናችሁ ምግብ 1500 ብር ከተከፈላችሁ በቂያችሁ በቂ እኮ ነው ሆነን ለመናገር ማለት ነው። እና ጊዜያችሁን አታባክኑ፣ ወደዚህ አትበሉ ለማለት ነው ውዶቼ። ለማንኛውም መልካም የስራ ጊዜ ይሁንላችሁ እላችኋለሁ። ባይ ባይ።